በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ ከባለፈው ላይ ማስተካከያ የጥያቄዎች ማስተካከያ ሰጥቼ ነበረ። ግን ከሌላ ርዕስ ጋር አብሮ ስለተያያዘ ብዙዎች ለማግኘት ስለተቸገሩ ራሱን ችሎ የተሳሳቱ ጥያቄዎችን ሪከርድ አድርጌ መላክ እንዳለብኝ ከብዙዎቻችሁ አስተያየት ስለመጣልኝ ብዙዎች ለመለየት ተቸግረዋል ስላላችሁኝ ምንም እንኳ ከባለፈው ከኦርቶዶክሳዊ የጾታ ትምህርት ጋር አብሮ ተያይዞ ብለቀውም እሱ ግን ለመለየት እንደተቸገራችሁ ሰምቻለሁኝ። ስለዚህ የሚስተካከሉ ጥያቄዎችን ብቻ የተስተካከሉትን ብቻ ይኸው አሁን ሪከርድ አደርግላችኋለሁ ማለት ነው። ስለዚህ እነዚህን ጥያቄዎች አሁን ማነብላችሁ የተስተካከለውን ብቻ ነው ማለት ነው። ከዚህ በፊት ትንሽ ግርታ የተፈጠረው ጥያቄዎች ብዙም ስህተት ኑሯቸው አይደለም። እውነት ለመናገር ግን ግልጽ ካልሆነላችሁ ደግሞ የግድ ለእናንተ ግልጽ እንዲሆን አንዳንዶች ደግሞ ትንሽ ግራ የሚያጋቡ አይነት እንትን ሆኖ ስላገኘኋቸው እነዚያን ማስተካከያዎች አድርጌ አሁን ወደ እናንተ መጥቻለሁ ማለት ነው። እንግዲህ በጣም ብዙዎቻችሁ ተሳትፋችኋል። እውነት ለመናገር 91 ሰው እስካሁን ድረስ ባለው 91 ሰው ተሳትፏል። እጅግ በጣም የሚገርም ነው። ከመቶ በላይ ሊሆን እንደሚችል እገምታለሁ ማለት ነው። እንግዲህ የቀረችን ጊዜ እንኳን 2 ቀን ናት ያለች። እስከ ማክሰኞ ባለው እንዲጨርሱ አደራ እላለሁ። ከዛሬ ጋር 3 ቀን ማለት ነው። እስከ ማክሰኞ ባለው ጨርሳችሁ ተሳታፊ እንድትሆኑ አደራ እያልኩኝ ጥያቄ 2 ሳምንት የሚሞላው የዛን ጊዜ ስለሆነ ነው። እንግዲህ አንድ ጥያቄ የሚለቀቀው ለ2 ሳምንት ነው። በ2 ሳምንቱ ውስጥ እንግዲህ መጨረሻ ላይ እንግዲህ ያልቻለ ደግሞ እንግዲህ ምንም ማድረግ አንችልም። ግን ሁላችሁ ተሳታፊ መሆን አለባችሁ። ደስ የሚለው ነገር ባለፈውም ያልተሳትፋችሁ አቋርጣችሁ የነበራችሁ እንደገና አሁን አስተካክላችሁ ሰርታችሁ መጣችኋል። ባለፈውም ያልተሳተፋችሁ አዳዲስ ደግሞ አሁን በጣም አዳዲሶች መጣችሁ እየሰራችሁ ነው። እግዚአብሔር ይስጥልን። አሁንም ይህንንም የምታዩ 3ኛ ዙር የጥያቄና መልስ ውድድር የተለቀቀ ክፍል 1 ክፍል 2 ክፍል 3 ተብሎ የተለቀቀ ስላለ 3ኛ ዙር የሚለውን እንድትሰሩ ነው። የተለቀቀውን በትግርኛ በአማርኛና በኦሮምኛ ነው። እንግዲህ እንሻገር ቲዩብ ሁሉም ሰው በሚችለውና ባወቀው በሚችለው ቋንቋ በደንብ ግራ ሳይጋባ እንዲመልስ ከማሰብ አንጻር ነው። ይህንን ደግሞ የረዱኝን ቋንቋ በመተርጎም የረዱኝን ወንድማችን ካላይን እህታችን ካላይ በትግርኛ እህታችን ሶሊያና እና እህታችን ወለታሃና ወይም ደግሞ ማርዬ በኦሮምኛ ተርጉመውልኛል ማለት ነው። በእውነት እጅግ በጣም የማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በእውነት በእድሜ በጤና ይጠብቅልኝ። ሁሉም ሰው እነሱ በጣም ደክመው ለፍተው ነው እንግዲህ ይህንን ወደ ኦሮምኛ ቋንቋ ደግሞ ኦሮምኛውን አነበው ለእናንተ እንዲደርስ ያደረጉልኝና ትግርኛውንም እንዲሁ ወንድማችን አንቦ ለእናንተ እንዲደርስ ያደረገልኝ እሱ ነው። እና ሁላችሁንም በእውነት በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከዚያ በተጨማሪ ደግሞ በድምፅ ደረጃ ደግሞ ከዚህ በፊት የተለቀቃለ እንደምታውቁት በድምፅ የተለቀቀውን በአማርኛ እህታችን ወለተ ሰንበት ትዕግስት ከድንግል ማርያም ማህበር፣ ካላይ ደግሞ በትግርኛ በድምፅ የተለቀቀውን ከድንግል ማርያም ማህበር፣ እህታችን ሶሊያና ከመድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ማህበር አነበውልናል ማለት ነው። ከእህታችን ማርዬ ጋራ ያው በመተባበር ሪከርዱን በማድረግ ደግሞ ማርዬ አግዛት ማለት ነው። እና በእውነት ለሁላችሁም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዛሬም ከዚህ በፊትም ለምታደርጉልኝ ሁሉ ትብብር እጅግ በጣም ነው የማመሰግነው። ከዚያ በተጨማሪ ደግሞ እጅግ በጣም እየቀሰቀሳቸው እህቶች እንዲሳተፉ እንዲማሩ እያደረጋችሁ ስለሆነ ለዚህም በጣም አመሰግናለሁ። ቀጥታ ወደ እንትኑ ልግባ፣ አስረዘምኩባችሁ ይቅርታ። እንግዲህ 6ኛ ጥያቄ አብርሃም ሳራን እህቴ ናት ያለው እውነታን ለመደበቅ ሲል ብቻ ነው ይላል። እውነት ሐሰት ነው የምታደርጉት ማለት ነው። አብርሃም ሳራን እህቴ ናት ያለው እውነታን ለመደበቅ ሲል ብቻ ነው ይላል። እንግዲህ መልሳችሁን አስቀምጡ። ስለዚህ አብርሃም እህቴ ናት ያለው በውሸት እንደሆነ በውሸት ነው ማለት ነው እንደማለት ነው በሌላ አባባል። 7ኛ ጥያቄ ሳራ ለምን ሳቀች ይላል። እንደምታዩት ትንሽ ጥያቄው እንደምታዩት ከዛ ጋር ሆናለች። ይቅርታ
ሳራ ለምን ሳቀች የሚለው ሰባኛው ጥያቄ ሳራ ለምን ሳቀች ካለ በኋላ የጥያቄ ምልክት ሆኖ ሀ በዚያው ፊት ለፊት ነው የምትገኘው እንዳትቸገሩ። ጥያቄው የሚለው ሳራ ለምን ሳቀች ብሎ እስከ ጥያቄ ምልክቱ ድረስ ብቻ ነው። ሀ እግዚአብሔር ሳቅ ስላደረገላት፣ ለ በእርጅናዋ ልጅ ስለወለደች፣ ሐመርሃ የሚሰማ ሁሉ በእርሷ ምክንያት እንደሚስቅ፣ መ ሁሉም መልሶች ናቸው። አሁን ደግሞ አለው ትንሽ ጥያቄው ስለተደራረበ ሳራ ለምን ሳቀች ነው የሚል ጥያቄው። ሀ እግዚአብሔር ሳቅ ስላደረገላት፣ ለ በእርጅናዋ ልጅ ስለወለደች፣ ሐመርሃ የሚሰማ ሁሉ በእርሷ ምክንያት እንደሚስቅ፣ መ ሁሉም መልስ ናቸው። 76ኛው ጥያቄ የአብርሃም ሎሌ ለምን ለእግዚአብሔር ሰገደ? የአብርሃም ሎሌ ለምን ለእግዚአብሔር ሰገደ? ሀ ሀብት ስላገኘ፣ ለ በሰላም ስለደረሰ፣ ሐመርሃ እግዚአብሔር መንገዱን ስላቀናለት፣ መ ርብቃ መልኳን አይቶ ስለወደዳት። ደግሞ አለው የአብርሃም ሎሌ ለምን ለእግዚአብሔር ሰገደ? ሀ ሀብት ስላገኘ፣ ለ በሰላም ስለደረሰ፣ ሐመርሃ እግዚአብሔር መንገዱን ስላቀናለት፣ መ ርብቃ መልኳን አይቶ ስለወደዳት። መልሳችሁን አስቀምጡ። 81ኛ ጥያቄ ሶራ በልቧ ሳቀች ምክንያቱ ምንድን ነው? ሶራ በልቧ ሳቀች ምክንያቱ ምንድን ነው? ሀ ጌታዋ ስላረጀ፣ ለ እርሷ ስላረጀች፣ ሐመርሃ የወሊድ ልማድ ከእርሷ ስለተቋረጠ፣ መ ሁሉም መልስ ነው። ደግሞ አለው ሶራ በልቧ የሳቀችበት ምክንያት ምንድን ነው ማለት ነው። ሶራ በልቧ ሳቀች ምክንያቱ ዳያሽ ነው የሚለው ወይም ደግሞ ሳራ በልቧ የሳቀችበት ምክንያት ምንድን ነው ነው። ሀ ጌታዋ ስላረጀ፣ ለ እርሷ ስላረጀች፣ ሐመርሃ የወሊድ ልማድ ከእርሷ ስለተቋረጠ፣ መ ሁሉም መልስ ናቸው። 82ኛ ጥያቄ ኤሳው የሚለው ስም ከመልክ ጋር በተያያዘ ምንን ያመለክታል? ሀ ፀጉራም መሆንን፣ ለ ጥቁር መሆንን፣ ሐመርሃ ጠንካራ መሆንን፣ መ ፈጣን መሆንን። መልሳችሁን አስቀምጡ። 86ኛው ጥያቄ አብርሃም ሳራን የቀበረው የት ነው? አብርሃም ሳራን የቀበረው የት ነው? እንግዲህ እስከ ጥያቄ ምልክቱ ነው ማለት ነው ጥያቄው። ከዛ ቀጥሎ ያለው ምርጫ ነው። ሀ የሚለው ምርጫ ነው ማለት ነው። አብርሃም ሳራን የቀበረው የት ነው ካለ በኋላ ጥያቄ ምልክት፣ በቃ ጥያቄው አልቋል። ሀ በእርሻ ውስጥ ባለ ዋሻ፣ ለ በሙሴ መቃብር፣ ሐመርሃ ከአሦራውያን በተገዛ መቃብር፣ መ ከመምሬ ባለ ድርብ ክፍል ዋሻ ወይም የመክፈላ ዋሻ ይላል። መልሳችሁን አስቀምጡ። ከመምሬ ፊት ባለ ድርብ ዋሻ፣ ድርብ ክፍል ዋሻ ነው። መክፈላ የሚለውን ተውት፣ እሱን ተውት። ከመምሬ ፊት ባለ ድርብ ክፍል ዋሻ ነው የሚለው ማለት ነው። ሐመርሃ ደግሞ ከአሦራውያን በተገዛ መቃብር ነው። ለደግሞ በሙሴ መቃብር ነው የሚለው። ሀሌታ ውሃ ደግሞ በእርሻ ውስጥ ባለ ዋሻ ነው የሚለው። አመሰግናለሁ። 94ኛው ጥያቄ ርብቃ የአብርሃም ሎሌ ያገኘችበት ነገር ለማን ለመናገር ሮጠች? ርብቃ የአብርሃምን ሎሌ ያገኘችበትን ነገር ለማን ለመናገር ሮጠች? ሀ በሩቅ ላሉ ዘመዶቿ፣ ለ ለእናቷ እህት፣ ሐመርሃ ለእናቷ ቤት፣ መ ለጎረቤቶቿ። መልሳችሁን አስቀምጡ። 96ኛ ጥያቄ እስማኤል በወንድሞቹ ሁሉ ፊት ተቀመጠ ማለት ምን ማለት ነው የሚለው። ሀ ከወንድሞቹ ጋር በሰላም ኖረ፣ ለ ከወንድሞቹ ተለይቶ በአጠገብ ተቀመጠ፣ ሐመርሃ ወንድሞቹን ይወድ ነበር፣ መ ሐመርሃ ወንድሞቹን በወንድሞቹ ይወደድ ነበር ነው የሚለው። እሺ ይቅርታ፣ በጣም ይቅርታ። ሐመርሃ በወንድሞቹ ይወደድ ነበር፣ መ ወንድሞቹን ይወድ ነበር ነው። ደግሞአለሁ። እስማኤል በወንድሞቹ ሁሉ ፊት ተቀመጠ ማለት ምን ማለት ነው? ሀ ከወንድሞቹ ጋር በሰላም ኖረ፣ ለ ከወንድሞቹ ተለይቶ በአጠገብ ተቀመጠ፣ ሐመርሃ በወንድሞቹ ይወደድ ነበር፣ መ ወንድሞቹን ይወድ ነበር። ሐመርሃ ወንድሞቹ እሱን ይወዱታል ነው። መ ደግሞ እሱ ወንድሞቹን ይወድ ነበር ነው የሚለው ማለት ነው። ግራ እንዳትጋቡ ነው። ከዛ መቀጠል 97ኛው ነው። ሎሌው ርብቃን ቤተሰቦቿን ሲሰናበት ምን አደረገ? ሀ ገንዘብ ወይም ብር ሰጣቸው፣ ለ ጌጥና ልብስ ሰጣቸው፣ ሐመርሃ የከበረ ስጦታ ቀረበላቸው፣ መ ሁሉም መልሶች ናቸው። ደግሞ አሉ 97ኛ ጥያቄ ሎሌው ርብቃን እና ቤተሰቦቿን ሲሰናበት ምን አደረገ? ሀ ገንዘብ ወይም ብር ሰጣቸው፣
ለጌጥና ልብስ ሰጣቸው። አምርሃ የከበረ ስጦታ ያቀረበላቸው ሁሉም መልሶች ናቸው። እንግዲህ መልሳችሁን አስቀምጡ። በእውነት ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። እንግዲህ እነዚህ ናቸው ትንሽ ግርታ ፈጥረው የነበረ። ስለዚህ አሁን አንዳንድ ጥያቄዎች ጥያቄውና ምርጫው በተለያየ ገጽ ስላልሆነ ግር እንዳትሰኙ እሺ። ጥያቄው በጥያቄ ምልክት ወይም ደግሞ በዳሽ ካለቀ በኋላ ያለው ምርጫ እንደሆነ ይሄ እንድታውቁ ነው። አመሰግናለሁ። እግዚአብሔር ያክብርልኝ። በእውነት ብዙዎቻችሁ ተሳትፋችኋል። 91 ሰው ማለት እጅግ በጣም ብዙ ሰው ነው የተሳተፈ በሶስተኛው ዙር ላይ። አሁንም ደግሞ ቀሪዎች አላችሁ፣ ገና ያላካችሁ አላችሁ። ያው በውስጥ የተልኮላችኋል። በጣም ብዙዎች እየቀሰቀሱ ናቸው። ስለዚህ እንትን በሉ እንግዲህ እንዳጠቃላይ ግሩፑ ላይ ያለውን አጠቃላይ እንትን ለመናገር ያህል በማህበራት ደረጃ አድርጌዋለሁኝ። በማህበራት ደረጃ እንትን ያሉትን ለማቅረብ ያህል ግሩፑ ላይ እሺ ጠቅላላ እንትናቸውን ነጥብ እስካሁን ድረስ ማን ማን እንደሰራ ለማሳወቅ ያህል ነው ማለት ነው። እንግዲህ እስካሁን ድረስ የሰራችሁ እንደምታዩት በጣም ብዙ ነው። በጣም ብዙ ሰው ነው። ይሄ እንግዲህ የተቀመጠው በላካችሁት ቅደም ተከተል ነው። በእውነት ወደ መጨረሻ አካባቢ ያላችሁት ትንሽ እዛ ላይ ያለው ነው እንጂ ከዚያ ውጭ ያለው በላካችሁት ደረጃ ነው ማለት ነው። በዚህ 2 ቀን ውስጥ እኔ ትንሽ ስራ ላይ ስለበዛብኝ ቶሎ ባለመጻፌ በዚህ 2 ቀን ውስጥ የላካችሁት ምናልባት ቅደም ተከተሉ ልዩነት ሊኖር ይችላል። ችግር የለውም። ግን ያው የፍጥነት ስለሆነ ምንም እናንተ ጋር የሚፈጥረው ነገር የለም ማለት ነው። እንግዲህ 3ኛ ዙር እስካሁን የሰሩ ተወዳዳሪዎች ነው የምገልጽላችሁ ማለት ነው። እንግዲህ በፍጥነት ደረጃቸው ነው የሚቀመጠው። የመጀመሪያዋ እንግዲህ የላከችው አየለች ደባስ ናት። 2ኛ አጸደ መንገሻ ናት። 3ኛ አብነት ወለተ ብርሃን ናት። እንግዲህ በዛው ጎን ለጎን የማህበሩ ስም ስለተጠቀሰ ብዙ የሚከብዳችሁ አይደለም። እንደገና ደግሞ በማህበሩ በ3ቱ ኦርቶዶክሳዊ ጾታ ትምህርት በሚለው ላይም እየተለቀቀ ስለሆነ እዚያም ስለምታዩት ነው ፈጠን ምለው። 4ኛ ህዝባየሽ ወለተ ዮሐንስ፣ 5ኛ ገነት ወለተ ኢየሱስ፣ 6ኛ ኃይለ ሚካኤል፣ 7ኛ ነጋሲ ታምራት፣ 8ኛ የሽወርቅ ወለተ መድህን፣ 9ኛ ሙሴ፣ 10ኛ ትዕግስት፣ 11ኛ የወርቅ ሰው፣ 12ኛ ይሮሰን፣ 13ኛ መሲ ወለተ ጊዮርጊስ፣ 14ኛ ትዕግስት ታደሰ፣ 15ኛ ሰላም አጸደ ማርያም፣ 16ኛ ኪያ፣ 17ኛ ስርጉተ ማርያም፣ 18ኛ መቅደስ ተመስገን አምላኬ፣ 19ኛው ሙሉ ወለተ ኪሮስ፣ 20 ፋፊ፣ 21ኛ ከበቡሽ፣ 22ኛ ሀብታም ወለተ ሚካኤል፣ 23ኛ ሙሉ ሰው ወለተ ማርያም፣ 24ኛ ሄሉ ወለተ ሐና፣ 25ኛ መቅዲ የተዋህዶ ልጅ፣ 26ኛ የአብስራ፣ 27ኛ አማን ወልደ ጊዮርጊስ፣ 28ኛ ሰኒ ወለተ ማርያም፣ 29ኛ ማርዬ ወለተ ሐና፣ 30ኛ አልማዝ ወረታ፣ 31ኛ ቅድስት እህተ ጊዮርጊስ፣ 32ኛ ውዴ ወለተ ገብርኤል፣ 33ኛ ማርታ አጸደ ማርያም፣ 34ኛ ሰላም ወለተ ጊዮርጊስ፣ 35ኛ ሰላም እህተ ገብርኤል፣ 36ኛ ሙሉ ሐና ማርያም፣ 37ኛ ካላይ ወልደ ኢየሱስ፣ 38ኛ ገነት ወለተ ጊዮርጊስ፣ 39ኛ እሙ የድንግል ልጅ፣ 40ኛ ሚሚ ወለተ ዮሐንስ፣ 41ኛ ውባየሁ ወለተ ማርያም፣ 42ኛ ደሜ መርሻ፣ 43ኛ እመቤት ወለተ ሰንበት፣ 44ኛ ቃልየ ፍቅርተ ማርያም፣ 45ኛ አማራጭ ወለተ ሰንበት፣ 46ኛ መሲ አስካለ ማርያም፣ 47ኛ መታገስ ዋጋለው፣ 48ኛ ሶሊያና እህተ ማርያም 49ኛ ዜድ ወለተ ስላሴ፣ 50ኛ ጽጌ ከመድኃኔዓለም ጽጌ ብቻ የሚለውን ያትዙልኛላችሁ ይቅርታ። እሺ ጽጌ ከመድኃኔዓለም የሚለው ማህበሯ ነው። ዜድ ግን ከድንግል ማርያም ማህበር ነኝ ብላኛለች። እንግዲህ አሁን ከድንግል ማርያም አድርጌ ይዛታለሁ ማለት ነው። ዜድ እኔ ድንግል ማርያም ማህበር ነኝ ብላኛለች። ቅድም ከዩቲዩብ እንዲሁ ዝም ብላ ዩቲዩብ ላይ የመጣች እንትናችን መስላኝ ነበር። ከድንግል ማርያም ማህበር አድርጌ ብላኛለች።
እሺ 51ኛው ስመኝ ወለተ ማርያም፣ 52ኛው ኮኪ ተሾመ፣ 53ኛው የማርያም ወለተ አብ፣ 54ኛው ቅድስት ዓመተ እግዚአብሔር፣ 55ኛው ቃልዬ የማርያም ልጅ፣ 56ኛው ሐና ወለተ ጻድቅ፣ 57ኛ አጸደ ማርያም አጸደ ማርያም በእንግሊዘኛ ማለት ነው። ያው እንዲለይ ብዬ ነው በሁለቱም ያደረኩት ብዙ አጸደ ማርያም ስላላችሁ ነው። ከድንግል ማርያም ማህበር አጸደ ማርያም በሚል በእንግሊዘኛ የጻፈች እህታችን ናት። 58ኛ ሀይሚ ወለተ ኢየሱስ፣ 59ኛ አስረስ ኃይለ መስቀል። ምናልባት አስረስ ሁለት ጊዜ ተጽፎ እንዳይሆን ፈራለሁኝ። ሌላ አስረስ መኮንንም እንግዲህ በሌላ አካውንት የላከልኝ አለ። ተመሳሳይ ከሆነ እንድታሳውቀኝ አደራ። አስረስ ኃይለ መስቀል፣ ሌላ አስረስ መኮንን የሚልም ደግሞ ከታች ላይ እንግዲህ ይሄኛው በካላይ በኩል ነው የተላከልኝ። ምናልባት ደግሞ ድጋሚ የላከው አንተ ከሆንክ ትነግረኛለህ ማለት ነው፣ ድጋሚ እንዳልጽፍ። 60ኛ ማራኪ ጎሳ ልቤ፣ 61ኛ ለምለም ወለተ ገብርኤል፣ 62ኛ ብረ አስካለ ማርያም፣ 63ኛ አባይነሽ፣ 64ኛ ዓለም ወለተ አረጋዊ፣ 65ኛ በሻሽ አጸደ ማርያም፣ 66ኛ ወለተ ስላሴ፣ 67ኛ ወለተ አብ፣ 68ኛ ደግነሽ፣ 69ኛ ወለተ ሐና፣ 70ኛ ዓመተ ኢየሱስ፣ 71ኛ ማህደር ወለተ መድህን፣ 72ኛ ጽዮን የድንግል ልጅ፣ 73ኛ ወለተ ጻድቃን ከኒቆዲሞስ ተማሪና ድንግል ማርያም፣ 74ኛ ህይወት በተስፋ ፍቅርተ ሚካኤል፣ 75ኛ ሰላም ማርያም ሩፍታ ነው እንግዲህ ሰላም ናት፣ እህታችን ሰላም ናት ከመድኃኔዓለም ማህበር ትግርኛ ና። 76ኛ አጸደ ማርያም፣ 77ኛ ልዩ እህተ ማርያም፣ 78ኛ ስንታየሁ አሰፋ፣ 79ኛ እናቴ ትዕግስት፣ 80ኛ ሻንበል ወልደ ሰንበት ነው እንግዲህ ወንድማችንም 80ኛ ሻንበል ወልደ ሰንበት፣ 81ኛ አማራዬ ወለተ ዮሐንስ ናት፣ 82ኛ መሰረት ወለተ ጻድቅ፣ 83ኛ ወለተ ሚካኤል፣ 82ኛ መሰረት ወለተ ሚካኤል፣ 85ኛው አብርሃም እንግዲህ የማህደር ወንድም ነው፣ 86ኛ ፀሐይ ወለተ ገብርኤል፣ 87ኛ ዲቦራ ለማ፣ 88ኛ አስረስ መኮንን፣ 89ኛ ገብረ ስላሴ፣ 90ኛ ለሚ የድንግል ልጅ፣ 91ኛ ገነት ወለተ ማርያም አብያ ናቸው ማለት ነው። እንግዲህ 91 ሰው ተሳትፏል። በየማህበራታቸው ደግሞ ሲታይ ድንግል ማርያም ማህበር 58 ሰው እንግዲህ የሚጠበቅባቸው 60 ነው። ከዚህ በላይም በእርግጠኝነት ደግሞ እንደሚሰሩ ተስፋ አደርጋለሁ። ቦነስ ውስጥ እንደሚገቡ በጣም እርግጠኛ ነኝ። እንግዲህ 58 ሰው ያሳተፉ ድንግል ማርያም ማህበር በኢሞ ናቸው ማለት ነው። ስለዚህ የድንግል ማርያም ማህበር በኢሞ 58 ሰው በማሳተፍ አንደኛ ወጥተዋል ማለት ነው። ሁለተኛ ደረጃ ላይ ደግሞ ያሉት መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ማህበርተኞች ናቸው። 19 ሰው ነው ያሳተፉት። ሶስተኛ ደረጃ ደግሞ ያሉት መድኃኔዓለም ወማርያም ማህበርተኞች ናቸው። 8 ሰው አሳትፈዋል። አራተኛ ደግሞ መድኃኔዓለም ትግረኛ ማህበር ነው። 3 ሰው አሳትፈዋል። ነጋሲ ታምራት፣ ሙሴ ሰላም ናቸው ማለት ነው። አራተኛ ደረጃ ያለው ደግሞ እንግዲህ አስረስ መኮንን ቅድም እንዳልኳችሁ የድንግል ማርያም ከሆነ በዛው በድንግል ማርያም እንዲሆን አደርገዋለሁ። ምናልባት ግን ስላላወቅኩት እንትን ብዬዋለሁ ማለት ነው። ዜድ ወለተ ስላሴም ያው ከድንግል ማርያም ስለሆነች ትወጣለች ማለት ነው እዚህ ጋር ያለው። ስለዚህ አየለች አለች። እንግዲህ 5ኛ ደረጃ የሚሆነው ቀጥታ ከዩቲዩብ ስልክ አግኝተው የላኩ ሰዎች ናቸው ማለት ነው። እና እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ መልካም ጊዜ ይሆንላችሁ። በጣም ነው የማመሰግነው በእውነት ደግሞ አሁን ያው ያላችሁበትን ደረጃም አሳውቄ ስለማላውቅ ነው። በአጠቃላይ እንግዲህ እንደምታዩት 91 ሰው ተሳትፏል ማለት ነው። እጅግ በጣም የሚገርም ነው። ይሄ እንግዲህ ውድድሩ በጣም ፉክክር ያለበት ነው። የባለፈውን ውድድር አይታችሁታል። አሁን ውድድር ደግሞ እንግዲህ ፉክክር ያለበት ነው የምናየው ይሆናል ማለት ነው። አማካኙን እያየን ነው የምንሄደው። የመጀመሪያውን ዙር ማን ወጣ፣ ከዛ በኋላ ደግሞ አማካኙ ነው መጨረሻ ላይ
እንግዲህ ዋና የሚሆነው ማለት ነው። እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በዚሁ አጠናቅቃለሁ። እንግዲህ ያልሰራችሁ ይህንን ዩቲዩብ የምትከታተሉ ሁሉ በስልክ ቁጥር 09 እንግዲህ እንትኑ ላይ አለ፣ በእርግጥ ተምብኔሉ ላይ አለ። ግን የተምብኔሉ ወዲያው ስለሚያልፍባችሁ ለመጻፍ የምትቸገሩት ነው ስለምችሉ 0905 53 66 16 ብላችሁ ጽፋችሁ ብትልኩልኝ፣ በቴሌግራም ቁጥር ብትልኩልኝ ይደርሰኛል ማለት ነው። መልካም ምሽት ይሆንላችሁ።